ለወደዱት መኖር እምነት የሚያከብረው ያለን ሁሉ መስጠት ፍቅር ማለት ይህ ነው። ከጉዳቴም በላይ ሳሰላው የኖርኩት ስኬትህን ነበር እኔስ የናፈኩት። ፍቅር ማለት እንከለኔ ፍቅር ማለት ይሄ ነው ለራሱ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እህት ወንድሞቼ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ለኔ የበዛ ሰላም ለእናንተም በያላችሁበት በዝት ይበልልኝ። ሰላም ነኝ ከማጂቲ ሾው ዩቲዩብ ማለት ነው። ዛሬ ደግሞ የተለያዩ አጫጭር ቪዲዮዎችና ደስ የሚሉ ይዤላችሁ መጥቻለሁኝ። ግን ሰሞኑን ከአንድ ካስገረመኝና እስቲ እኛስ በእነሱ ቦታ ብንሆን ምን እናደርጋለን በሚለው ነገር ላይ ይዤላችሁ ነው የመጣሁት። እንግዲህ ጽጌ በተለያዩ ሚዲያዎች በጣም እየተለቀቀች ነው ያለችው። ሁላችሁም መቼም ያላየው የለም እና በዚህ እንትን ላይ ምን አይነት ሀሳብ ትሰጣላችሁ? እናንተስ ምን ትላላችሁ? እና ደግሞ እህታችንስ ይህን ነገር የሰራችሁ አስባበት ነው ወይ? ስለ ባህሉ፣ ስለ ወጉ፣ ስለ አካባቢው ማህበረሰብ መጀመሪያውኑ ምን አይነት ግንዛቤ ኖሯት ነው? እና እስቲ ተመልካቾችስ ምን ትላላችሁ? በኮሜንት አስቀ እና ደግሞ በጣም የምንወዳቸው የምናከብራቸው ሁልጊዜም ደግሞ እንደምላችሁ የፍቅር ተምሳሌት የሆኑ ምርጥ ጥንዶቻችንን ይዤላችሁ መጥቻለሁኝ። እነሱም ደግሞ በአብዛኞቻችን እናውቃቸዋለን። የማያውቃቸው ሰው የለም ብዬ አላስብም። ረዱና አቤል ናቸው። እንግዲህ ቆይታችሁ መልካምና ደስ የሚል ጊዜ እንደሚሆን ተስፋ አድርጋለሁኝ። እንግዲህ እየተከራከሩ ነው እንደምታያቸው። እስቲ አብረናቸው እንቆይ። ሸዋዬ አባቷሽ ገዳይ ወንድማሽ ገዳይ ሸዋዬ ቀጣይ ሟችን በቃ በሷ ጉዳይ የሚያሳሳ ገና ውበት ተንተርሶ ወይላላማ ተባካ አንገቷ ጨርሶ ምን አለባት እሷ ምን ቸግሯት